እንደ አውሮፓውያን አቆጣጠር በኦክቶበር 1 2013 የፌዴራል ወኪሎች በሳን ፍራንሲስኮ ወደሚገኝ አንድ የህዝብ ቤተ መጻሕፍት ገቡ። የ29 ዓመቱ ሮስ ኦልቨሪፍትን አሰሩት። ኦልቨሪፍት በታሪክ ውስጥ ትልቁንና እጅግ የተራቀቀውን የህገወጥ የዕፅ የመስመር ላይ ገበያ ያስተዳድር ነበር። ከክርስቶስ ልደት በፊት በሁለተኛው ክፍለ ዘመን ጀምሮ ቻይናን ከአውሮፓ ጋር ያገናኙ የነበሩትን ጥንታዊ የንግድ መስመሮች በመጥቀስ ሲልክ ሮድ ወይንም የሐር መንገድ ብሎ ሰየመው። ይህ ሰው የራሱን ዘመናዊ የገበያ ቦታ ለመፍጠር ተስፋ አድርጎ ነበር። ነገር ግን የእሱ ገበያ ከባድ ዕጾችንና ሌሎች ህገወጥ ዕቃዎችን የሚሸጥ ነበር። ሲልክ ሮድ በሰራባቸው 2 ዓመታት ከ10 ወራት ውስጥ የፌዴራል አቃቢ ህግ እንደሚለው ቢትኮይንን በመጠቀም ወደ $214 ሚሊዮን የሚጠጋ ሽያጭ አስተናግዷል። ገጹ ዳርክ ዌብ በሚባለው የተደበቀ የኢንተርኔት ክፍል ውስጥ ነው የሚሰራው። አቃቢ ህጎች እንደሚሉት በኦልቨሪፍት ኮምፒውተር ላይ ኤፍቢአይ ያገኘው ማስታወሻ ደብተር እንዲህ ይላል። ሰዎች ማንነታቸው ሳይታወቅ ወደ እነሱ ሊመራ የሚችል ምንም አይነት ፍንጭ ሳይኖር ማንኛውንም ነገር መግዛት የሚችሉበት ድረገጽ መፍጠር እፈልጋለሁ። ኦልቨሪፍት አለመታደል ሆኖ በመጨረሻ እሱንና ግዛቱን ወደ መውደቅ የሚወስድ የዲጂታል ፍርፋሪ ፍንጮችን ጥሎ አልፏል። ላይክ፣ ሰብስክራይብ እያደረጋችሁ አብራችሁኝ ቆዩ። ይህ ሰው መጋቢት 27 ቀን 1984 በኦስቲን ቴክሳስ ተወለደ። እሱ የወንድ ስካውት የነበረ ሲሆን ልክ እንደ አባቱ ከፍተኛውን የኢግል ስካውት ማዕረግ አግኝቷል። ደስተኛ የልጅነት ጊዜ ነበረው። እያደገ ሲሄድ ዘናጭና ተግባቢ ሆነ። ነገር ግን በትምህርቱ ቁም ነገረኛ ተማሪ ነበር። በሳት ፈተናው 1460 ያመጣ ሲሆን ይህም በ96ኛው ፐርሰንታይል ውስጥ የሚመደብ ነው እና በዳላስ በሚገኘው የቴክሳስ ዩኒቨርሲቲ ፊዚክስ ለማጥናት ሙሉ ስኮላርሺፕ አግኝቷል። በመቀጠል በፔን ስቴት በቁስ ሳይንስና ምህንድስና ለማስተርስ ዲግሪው ሌላ ሙሉ ስኮላርሺፕ አሸነፈ። በፔን እያለ ነበር ወደ ጠንካራ ሊበርቴሪያን የተቀየረው። ይህም በሰዎች ህይወት ውስጥ የግለኝነትና አነስተኛ የመንግስት ጣልቃ ገብነትን የሚያበረታታ የፖለቲካ ፍልስፍና ነው። የመንግስትን በኢኮኖሚ ውስጥ ጣልቃ መግባት ይቃወም የነበረውን የሊበርቴሪያን ኢኮኖሚስት ሉድቪግ ቮን ሚሰስ አድናቂና ተከታይ ነበር። የዚያን ጊዜው የፕሬዝዳንት እጩ ሚት ሮምኒ የአሜሪካ ትልቁ ፈተና ምንድነው ብለው ሲጠይቁ ኦልቨሪፍት በዩቲዩብ ቻናሉ ላይ እንዲህ ሲል መለሰ። በጣም አስፈላጊው ነገር ከተባበሩት መንግስታት ድርጅት መውጣታችን ይመስለኛል። ኦልቨሪፍት ከድርጅታዊና ከመንግስታዊ ቁጥጥር ነፃ የሆነ ዓለም መፍጠር ይፈልግ ነበር። የአስተሳሰብ በጥር 2011 ሲልክ ሮድን እንዲፈጥር መራው። ወደ ሲልክ ሮድ ለመግባት መደበኛ የድረገጽ አድራሻ መተየብ ወይንም መደበኛ የዌብ ብራውዘር መጠቀም አይቻልም። እንደ ዌብ ብራውዘር የሚያገለግል ቶር የተባለ ሶፍትዌር ያስፈልግ ነበር። ቶር በኢንተርኔት ላይ በሚስጥር ለመገናኛ ዘዴ እንዲሆን በዩኤስ የባህር ኃይል የተገነባ ነበር። የተጠቃሚውን ማንነት ለመደበቅ በኔትወርኩ ላይ ያሉትን የኮምፒውተሮች ትክክለኛ የአይፒ አድራሻ ይደብቃል። እናም በመንግስት ሊደረስበት አይችልም። የሲልክ ሮድ አድራሻ በኦኒየን የሚደመደሙ የዘፈቀደ ቁጥሮችና ፊደላትን ይጠቀም ነበር። ኦልቨሪፍት ኮዲንግ ራሱን በማስተማር ነው ድረገጹን የሰራው። ተጨማሪ ገዛ በፈለገ ጊዜ በአንድ የቢትኮይን ማህበረሰብ ፎረም ላይ እንዲህ ሲል አመለከተ። በቢትኮይን በሚደገፍ አዲስ ጅማሮ ኩባንያ ውስጥ ዋና ገንቢ እንዲሆን በቢትኮይን ማህበረሰብ ውስጥ ምርጡንና ጎበዙን የአይቲ ባለሙያ እየፈለግኩ ነው። ፍላጎት ያለው ማንኛውም ሰው በኢሜይሉ እንዲያገኘው ጠየቀ። ኢሜይሉን ይፋ ማድረጉ በኋላ ላይ ራሱን እንደሚያሳድደው አላወቀም ነበር። በቅድመ ምረቃ ትምህርቱ ወቅት ከነበረው ጓደኛው ሪቻርድ ቤተስ የኮዲንግ እገዛ አግኝቷል። ኦልቨሪፍት በመጨረሻ ምን እየሰራ እንደሆነ ለጓደኛው ከመንገር ውጪ አማራጭ አልነበረውም። ለሴት ጓደኛው ለጁሊያ ቪ ጭምር ነግሯታል። በአንድ ወቅት በአዲሱ ድረገጹ ላይ እንደ መጀመሪያው ምርት አምርቶ እያደገ ስለነበረው ስለሚሸጠው ሳይከድሊንክ አስማታዊን ጉዳይ አሳይቷታል። ሲልክ ሮድ በመጨረሻ ለሁሉም አይነት እጾች የገበያ ቦታ ሆነ። ጋንጃ፣ ኮኬይን፣ ኤልኤስዲ፣ ኤክስታሲ፣ ሄሮይን። ይህ ከኦልቨሪፍት የሊበርታሪያን አስተሳሰብ ጋር ይስማማ ነበር። አንድ ሰው በሰውነት ውስጥ ምን ለማስገባት እንደሚወስን የራሱ ምርጫ እንጂ የሌሎች ሰዎች ምርጫ አይደለም፣ በተለይ የመንግስት አይደለም ብሎ ያምን ነበር። ኦልቨሪፍት በሲልክ ሮድ ላይ ጠመንጃዎች መታየት ሲጀምሩ ሁሉም ሰው ራሱን የመከላከል መብት አለው ብሎ ያምን እንደነበር ነው። ሆኖም ግን ውዝግቡ እንደማያስፈልግ ተረድቶ ወዲያውኑ መሳሪያዎቹን ከገጹ ላይ አስወገደ። ንግዱን ካስጀመረና ካካሄደ በኋላ
ትኩረቱን ደንበኞች ወደ መሳብ አዞረ። ሽሩመሪ በተባለ የአስማታዊ እንጉዳይ ፎረም ላይ በአጋጣሚ ሲልክ ሮድን ያገኘ ሰው በመምሰል አንድ ጽሑፍ ለመለጠፍ ወሰነ። አልቶይድ የሚለውን የተጠቃሚ ስም በመጠቀም እንዲህ ሲል ለጠፈ። ከእሱ ላይ ለመግዛት እያሰብኩ ነው። ነገር ግን እዚህ ስለሱ የሰማ ወይም ሊጠቁመኝ የሚችል ሰው ካለ ማየት ፈልጌ ነው። ወደ ሲልክ ሮድ እንዴት መግባት እንደሚቻል መመሪያዎችን የያዘ ሊንክ አካቷል። ሲልክ ሮድ የሚባል ድረገጽ አጋጠመኝ። ማንነት ሳይታወቅ ማንኛውንም ነገር በመስመር ላይ ለመግዛትና ለመሸጥ እንደሚያስችል የሚናገር የቶር ድብቅ አገልግሎት ነው። ከሱ ላይ ለመግዛት እያሰብኩ ነው። ነገር ግን እዚህ ስለሱ የሰማና ሊጠቁመኝ የሚችል ሰው ካለ ማየት ፈልጌ ነው። ሄሮይን ስለ መግዛትና መሸጥ በሚያወያይ ፎረም ውስጥ በአንድ የቢትኮይን ድረገጽ ላይም እንዲሁ አደረገ። ሲልክ ሮድን የማይታወቅ አማዞን.ኮም በማለት ገለጸው። ገዢዎች ብቅ ለማለት ብዙ ጊዜ አልፈጀባቸውም። ማጭበርበሮችን ለመገደብ ከአማዞን ግምገማዎች ጋር ተመሳሳይ የሆነ ለሻጮች የደረጃ አሰጣጥ ስርዓት ወይም ሬቲንግ ሲስተም ነበረው። አንድ ሻጭ መጥፎ ከሸጠና መጥፎ ደረጃ ካገኘ ሽያጩን ይጎዳው ነበር። እጾቹ በፖስታ ይመጡ የነበረው በሐሰተኛ መመለሻ አድራሻዎች ነበር። በሲዲ እና በዲቪዲ ካርቶኖች ውስጥ ይሸጎጡ ነበር። አንዳንድ ምንጮች የበለጠ ፈጠራ በመጠቀም በትንንሽ የካርቶን ሽንቁሮች ውስጥ ያስገቧቸው ነበር። እሽጎቹ ከህጋዊ ድርጅት የመጡ እንዲመስሉ በእጅ የተጻፉ ሳይሆኑ የታተሙ የፖስታ መላኪያ መለያዎች ነበሯቸው። የሚገርመው ግን ያ ነገር በተገላቢጦሽ መጥፎ ውጤት አመጣ። የታተሙት መለያዎች በትክክል የባለስልጣናትን ጥርጣሬ ሳቡ። በ2011 በጋ ወቅት የሀገር ውስጥ ደህንነት መስሪያ ቤት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ወኪል ያሬድ ደሪየጊያን በቺካጎ ኦሃሪ ዓለም አቀፍ አውሮፕላን ማረፊያ በኩል የሚያልፍ የታተመ አድራሻ ያለው ትንሽና ንጹህ እሽግ አወቀ። አንድ የኤክስታሲ ሮዝ ኪኒን ብቻ የያዘ ሲሆን ይህም አጠራጣሪ ነበር፣ ምክንያቱም አብዛኛውን ጊዜ በጅምላ ነው የሚላኩት። ብዙም ሳይቆይ 2 ወይንም 3 እሽጎች መድረስ ጀመሩ። ከዚያም 50 ከዚያም በቀን እስከ 1000 ደረሱ። ብዙዎቹ የመጡት የታወቀ የዕፅ ምንጭ ከሆነችው ከኔዘርላንድስ ነበር። ወኪል ደሬጊያን ከእሽጎቹ አንዱ ሊደርስበት ወደ ነበረው አድራሻ ሄዶ ከገዢው የክፍል ጓደኛው ጋር ተጨዋወተ። እሱም እጾቹ የመጡት ሲልክ ሮድ ከሚባል ድረገጽ እንደሆነ ተናገረ። ደሬጊያን ከዛ በፊት ስለ ሲልክ ሮድ ሰምቶ ያውቅም ነበር። በመስመር ላይ ጥቂት ፍለጋዎችን አደረገ። በሰኔ 2011 በጋውከር ጋዜጠኛ አድሪያን ቼን የተጻፈ ጽሑፍ አገኘ። ቼን እንዲህ ሲል ጽፎ ነበር። ከዕፅ አከፋፋዩ ጋር ማውራት ይሰለቻል። ኮኬን መግዛት ሊያስረሽን ይችላል። እጾችን እንደ መጽሐፍ ወይም አምፖል በመስመር ላይ መግዛትና መሸጥ ቢቻልስ? አሁን ይችላሉ። ወደ ሲልክ ሮድ እንኳን በደህና መጡ። ጽሑፉ 3 ሚሊዮን እይታዎችን የሳበ ሲሆን ሲልክ ሮድን በሰፊው አስተዋወቀው። ሲልክ ሮድ የሺዎችን የዕፅ አከፋፋዮችና ገዢዎች ትኩረት መሳብ ብቻ ሳይሆን እንደ ሴናተር ቹክ ሹመር ያሉ ፖለቲከኞች ድረገጹ እንዲዘጋ ጥሪ እንዲያደርጉ አድርጓል። የዩኤስ መንግስትን ያሳሰበው ግን ስለ ዕፅ ሽያጮች አልነበረም። ኒክ ቢልተን አሜሪካን ኪንግፒን በተባለው መጽሐፉ ላይ በዝርዝር እንደገለጸው የሀገር ውስጥ ደህንነት ወኪል ደሬጊያን አንድ የአሸባሪ ድርጅት ወደ ሀገር ውስጥ ገብቶ አሜሪካውያንን ለመጉዳት ከሲልክ ሮድ አንድ ነገር ሊገዛ ይችላል ብሎ ፈርቶ ነበር። በቺካጎ የሚገኘውን የዩኤስ ጠቅላይ አቃቢ ሕግ ቢሮ ጉዳዩን እንዲይዘው አደረገ። ሲልክ ሮድ በትኩረት ማዕከል ውስጥ ገባ። በፕሮግራሚንግ የረዳው የኦልቨሪፍት የኮሌጅ ጓደኛ ሪቻርድ ገጹን እንዲዘጋው እንደወተወተው ተናግሯል። ኦልቨሪፍትና የሴት ጓደኛው ጁሊያ ሲልክ ሮድ ከተጀመረ ብዙም ሳይቆይ ተለያዩ። ከተለያዩበት ምክንያቶች አንዱ የእሱን ሚስጥር ለመጠበቅ በተሰማት ከፍተኛ ጫና ምክንያት እንደሆነ ተናግራለች። ኦልቨሪፍት ንግዱን ለሌላ ሰው እንደሸጠውና ከእንግዲህ ከሱ ጋር ምንም አይነት ግንኙነት እንደሌለው በመናገር ለእሷና ለሪቻርድ ዋሻቸው። ለተወሰነ ጊዜ ወደ አውስትራሊያ ተዛውረው በሲድኒ ከእህቱ ጋር ኖረ። በዚህ አካባቢ በገጹ በኩል ቫራይቲ ጆንስ በሚል ስም የሚጠቀም ሰው ተገኘ። ቫራይቲ ጆንስ የእሱ ቀኝ እጅና ኦልቨሪፍትን እንደ እውነተኛ መካሪ የገለጸው ሰው ሆነ። ሁለቱም የሌላኛውን እውነተኛ ማንነት አያውቁም ነበር። ቫራይቲ ጆንስ በሲልክ ሮድ ላይ ያሉትን ሰፊ የደህንነት ክፍተቶች አመለከተው። ኦልቨሪፍት በኮምፒውተሩ ላይ ያሉትን ፋይሎች በሙሉ ኢንክሪፕት ለማድረግ ወሰነ። ይህ ሲልክ ሮድን ለማንቀሳቀስ የተጠቀመበት ትክክለኛው ላፕቶፕ ነው። ባለስልጣናት በመጨረሻው ሰዓት ጥሰው ከገቡ አስቀድሞ የተወሰነ ቁልፍ በመጫን መሳሪያውን በራስ ስር የሚያጠፋ ወይንም ማጥፊያ ቁልፍ አስቀመጠ።
አስፈላጊ ከሆነ የማምለጫ እቅድ አዘጋጅቷል። ይህ የሚከተሉትን ያጠቃልላል። ላፕቶፕ ማጥፋት፣ ሃርድ ድራይቭ ማውደም፣ አዲስ ማንነት በመያዝ በግሬግስ ሊስት አማካኝነት በጥሬ ገንዘብ የሚከራይበት የመኖሪያ ቦታ መፈለግ። ቫራይቲ ጆንስ በሲልክ ሮድ ላይ የኦልቨሪፍትን ዝነኛ የቅጽል ስም አወጣለት፣ ድሬድ ፓይሬት ሮበርትስ። ይህ ዘ ፕሪንሰስ ብራይድ ከተባለው ፊልም የተወሰደ ሲሆን ስሙን ለተመረጠ ተተኪ ያስተላልፉ ለነበሩት አስፈሪ ካፒቴኖች ማጣቀሻ ነው። በተመሳሳይ መንገድ ኦልቭሪፍት አንድ ቀን ድሬድ ፓይሬት ሮበርትስ የሚለውን ስም እሱን ለሚተካ ሰው ለማስተላለፍ ተስፋ አድርጎ ነበር። ቫራይቲ ጆንስ ሲልክ ሮድን ምን ያህል ትልቅ ሊሆን እንደሚችል እንዲመለከት አደረገው። ኦልቭሪፍት በአቃቢ ሕግ ይፋ በተደረገው የግል ማስታወሻ ደብተሩ ላይ እንዲህ ሲል ጽፏል። ሲልክ ሮድ ትልቅ ስህተት ሊሆን ነው እና ቢያንስ አንድ ሰው እኔ ፈጣሪው መሆኔን ሳያውቅ ስለሱ ይነግረኛል። በሁለት አጫጭር ዓመታት ውስጥ ሲልክ ሮድ ወደ 214 ሚሊዮን ዶላር የሚጠጋ ሽያጭ ይዞ ከ100 ሺህ በላይ ተጠቃሚዎችን አፍርተዋል። ፌዴራሎች ከሲልክ ሮድ በስተጀርባ ያለው ዋና አእምሮ ማን እንደሆነ ምንም ፍንጭ ስላልነበራቸው ግራ ተጋብተው ነበር። ይህ ድሬድ ፓይሬት ሮበርትስ ማን ነበር? የመርከቧ ካፒቴን ማን ነበር? በልዩ ልዩ የመንግስት መስሪያ ቤቶች መካከል ድሬድ ፓይሬት ሮበርትስን ቀድሞ ለመለየት እንደ ውድድር ሆነ። ሲልክ ሮድ እንዴት እንደሚሰራ በተሻለ ለመረዳት የሀገር ውስጥ ደህንነት ወኪል ደሬጊያን ገዢ በመምሰል 52 ሚስጥራዊ ግዢዎችን አድርጓል። በተጨማሪም በሺዎች የሚቆጠሩ ሽጎችን የያዘ ሲሆን የተወሰኑ ሻጮችን ወደ ምንጫቸው በማያያዝ በርካታ ሰዎችን አስሯል። ትልቁ ስኬቱ የመጣው የአንድ ድሬድ ፓይሬት ሮበርትስን ሰራተኛ በሲልክ ሮድ የተጠቃሚዎች መድረክ ላይ ሲረስ የምትባል አስተዳዳሪን ሲከታተል ነበር። አካውንቷ እንድታስረክብ አስገደዳት። ከዚያም እሷን መስሎ ቀጠለ። ደሬጊያን ሲረስን በመምሰል በቀጥታ ከድሬድ ፓይሬት ሮበርትስ የተሰጡ ስራዎችን አገኘ። ከሲልክ ሮድ አለቃ ጋር የሚያወራው እሱ ብቻ። የፌዴራል ወኪል አልነበረም። የዲኤኤ ወኪል ካርል ፎርስ በባልቲሞር ጉዳዩን የሚያጠና የምርመራ ቡድን አካል ነበር። ፎርስ ኖብ የሚለውን የተጠቃሚዎች ስም የተጠቀመ ሲሆን በየዓመቱ በሚሊዮን የሚቆጠር ዶላር የሚያወጣ ኮካይን እና ሄሮይን ወደ አሜሪካ ያሻሽጥ ነበር። በመነሻው ከዶሚኒካን ሪፐብሊክ የሆነ ነፃ አከፋፋይ መስሎ ቀረበ። እሱ ከድሬድ ፓይሬት ሮበርትስ ጋር በመወዳጀት ስሜት ያወራ ነበር። እሱም ከዲኤ ወኪል ጋር እያወራ መሆኑን አያውቅም ነበር። በታሪኩ ውስጥ አስገራሚ በሆነ ሁኔታ ያ ወኪል ብልሹ ወይም ሙሰኛ ሆነ። ፎርስ ከመንግስት ሰራተኛ ውስጣዊ መረጃ አለኝ በማለት ድሬድ ፓይሬት ሮበርትስ $50,000 በቢትኮይን እንዲከፈለው አደረገ። ፎርስ ውይይቱን ለዲኤ ሲያስተላልፍ ምንም አይነት ክፍያ እንዳልተቀበለ ገለጸ። ነገር ግን እንደ እውነቱ ከሆነ ቢትኮይኑ ወደ ግል አካውንቱ አዙሮት ነበር እና መመኑ ወይም አትመኑ በዚያው በባልቲሞር የምርመራ ቡድን ውስጥ ይሰራ የነበረው ሁለተኛ ወኪልም ይሰርቅ ነበር። እሱም የደህንነት አገልግሎት ወይም ሴኩሪቲ ሰርቪስ ወኪል ቮን ብሪጅስ ነው። የሲልክ ሮድ የደንበኞች አገልግሎት ተወካይ ከርቲስ ክላርክ ግሪን በቤቱ ከ1 ኪሎ ኮኬን ጋር ሲታሰር ብሪጅስ የግሪንን የአስተዳዳሪነት መብት በመጠቀም ከሌሎች ተጠቃሚዎች አካውንት 20,000 ቢትኮይን ሰረቀ። ይህም በወቅቱ $350,000 የሚያወጣ ሲሆን ብሪጅስ ወደ ገንዘብ በለወጠው ጊዜ ወደ $820,000 አድጎ ነበር። ድሬድ ፓይሬት ሮበርትስ ለስርቆቱ ግሪን ተጠያቂ እንደሆነ አሰበ። ሊደበድበው የፈለገ ሲሆን በመካሪው በቫራይቲ ጆንስ ተገፋፋ። ድሬድ ፓይሬት ሮበርትስን የግሪን እውነተኛ ማንነት ያውቅ ነበር። ምክንያቱም በሲልክ ሮድ ክፍያ ዝርዝር ውስጥ ለመካተት እንደ ቅድመ ሁኔታ ሰራተኞች የመንግስት መታወቂያቸውን ማስረከብ ነበረባቸው። ስለዚህ ድሬድ ፓይሬት ሮበርትስ ግሪንን እንዲደበድበው ወደ ኖብ ወይንም የዲኤ ወኪል ካርል ፎርስ ዞረ። ኖብ ተስማማ። ሆኖም ግን ድሬድ ፓይሬት ሮበርትስ በመቀጠል ሐሳቡን ቀይሮ እንዲህ ሲል መልእክት ላከ። ትዕዛዙን ከማሰቃየት ይልቅ ወደ መግደል ልትቀይረው ትችላለህ። ድሬድ ፓይሬት ሮበርትስ ከዚህ በፊት ሰውን ገድዬ ወይም ማስገድዬ አላውቅም፣ ነገር ግን በዚህ ጉዳይ ላይ ትክክለኛው እርምጃ እሱ ነው ብሏል። ግሪን በመስመር ላይ ሲፈልገው መታሰሩን ስላወቀ መረጃ ለባለስልጣናት አሳልፎ የመስጠት አደጋ እንዲፈጠር አልፈለገም። ኖብ ስራውን $80,000 በቢትኮይን ለመስራት ተስማማ። ኦልቭሪፍት በኋላ ላይ የሞተው የግሪን ፎቶዎች ደረሰው፣ ነገር ግን እሱ በትክክል አልሞተም ነበር። ወኪል ፎርስ የግሪን አስከሬን ወለል ላይ ተኝቶ ካምቤል የዶሮና የኮከብ ሾርባ ተሸፍኖ የሚያሳይ ፎቶግራፍ በማዘጋጀት የሐሰት ግድያ ፈጠረ። የድሬድ ፓይሬት ሮበርትስ ስጋት ይሆንብኛል ባላቸው በሌሎች 5 ሰዎች ላይም የግድያ ትዕዛዝ አስተላልፏል ተብሏል።
ሲልክ ሮድ ለአስፈራሪዎችና ለገንዘብ ተቀባዮች ሰለባ ሆኖ ነበር። ሆኖም ግን ማንም ሰው ስለመገደሉ ምንም አይነት ማረጋገጫ አልነበረም። ኦልቭሪፍት በገንዘብ ሰውን በመቅጠር ግድያ ወንጀል ፈጽሞ አልተከሰሰም። የመንግስት መስሪያ ቤቶች አሁንም ድሬድ ፓይሬት ሮበርትስ ማን እንደሆነ ለማወቅ አልቀረቡም ነበር። ዲኤኤ በኒውዮርክ የሚገኘውን የኤፍቢአይ የሳይበር ወንጀል ክፍል እርዳታ ጠየቀ። ምክንያቱም እነሱ የበለጠ የቴክኖሎጂ እውቀትና ከዳርክ ዌብ ጋር ልምድ ነበራቸው። የኤፍቢአይ ልዩ ወኪል የነበረው ክሪስ ታርቤል ድሬድ ፓይሬት ሮበርትስን ለመያዝ ስህተት እስኪሰራ መጠበቅ እንዳለባቸው ያውቅ ነበር። እናም እንደ ኤፍቢአይ ገለጻ ድሬድ ፓይሬት ሮበርትስ ድርጅቱ ምርመራ ከጀመረ ከአንድ ዓመት ገደማ በኋላ በመጨረሻም ተሳሳተ። በግንቦት 2013 መርማሪዎች የኮዲንግ ስህተቶችን፣ የአይፒ አድራሻዎችን የሚያፈስ የደህንነት ክፍተቶችን በሲልክ ሮድ ድረገጽ ላይ አስተዋሉ። በዚህም ምክንያት የሲልክ ሮድ ሰርቨሮች በአይስላንድ በሚገኝ አንድ የዳታ ማዕከል ውስጥ እንደሚገኙ አወቁ። በነገራችን ላይ የኦልቭሪፍት መከላከያ ጠበቆች ይህንን ማብራሪያ አይቀበሉትም። የብሔራዊ ደህንነት ኤጀንሲ ኤንኤስኤ በህገወጥ መንገድ ሰልለው ለኤፍቢአይ የሰርቨሩን ቦታ እንደጠቆመ ያምናሉ። ወኪል ታርቤል ወደ ሬይኪያቪክ ያበረረ ሲሆን እዚያም የአይስላንድ ባለስልጣናት ከሰርቨሮቹ የተገኘ መረጃ ያለበትን ድራይቭ ሰጡት። ኤፍቢአይ እጅግ በጣም ብዙ የዳታ ክምችት አገኘ። የተወሰኑትን የግብይቶች ብዛት ማየት ችለዋል፣ ማን እንደገባና እንደወጣና ከሁሉም በላይ ደግሞ ታርቤል እና ቡድኑ የሲልክ ሮድ ሰርቨሮች የሚያወሩትን ዋና ኮምፒውተር ማለትም ድሬድ ፓይሬት ሮበርትስ ወደ ሲልክ ሮድ ለመግባት የሚጠቀምበትን ኮምፒውተር ፍሮስቲ እንደሚባል ለዩ እና ድሬድ ፓይሬት ሮበርትስ በፍሮስቲ በሚያልቅ የኢንክሪፕሽን ቁልፍ ይገባ ነበር። በተጨማሪም ድሬድ ፓይሬት ሮበርትስ በቅርቡ በቪፒኤን በኩል ወደ ሲልክ ሮድ ሰርቨር ለመግባት በሳን ፍራንሲስኮ ከሚገኝ አንድ ካፌ ኢንተርኔት እንደተጠቀመ ማወቅ ችለዋል። በ2012 ጸደይ ወቅት ኦልቭሪፍት ከአውስትራሊያ ተመልሶ በመጨረሻ ከአንድ የልጅነት ጓደኛው ጋር ለመኖር ወደ ሳን ፍራንሲስኮ ተዛወረ። ስለዚህ አሁን ኤፍቢአይ የኮምፒውተሩን ስም አግኝቷል። ዋና ፍለጋቸው በሳን ፍራንሲስኮ ላይ ማድረግ ችለዋል። ነገር ግን አሁንም ስለ ድሬድ ፓይሬት ሮበርትስ እውነተኛ ማንነት ምንም የሚያውቁት ነገር አልነበረም። ያ የእንቆቅልሹ ክፍል የሚመራው ለውስጥ ገቢ አገልግሎት ኢንተርናል ረቨኑ ሰርቪስ በሚሰራው በጋሪ አልፎርድ ነበር። እንደ ታክስ መርማሪ ገንዘቡን እንዲከታተል ተመድቦ ነበር። ነገር ግን በምትኩ የድሬድ ፓይሬት ሮበርትስን አገኘ። አልፎርድ ሲልክ ሮድን የጀመረው ማንኛውም ሰው ያ የጋውከር ጽሑፍ ከመውጣቱ ከረጅም ጊዜ በፊት ስለ እሱ ፍላጎት ለማነሳሳት መሞከር እንዳለበት አሰበ። ስለዚህ ከሰኔ 2011 በፊት ለነበረው ሲልክ ሮድ በጎግል ላይ ፍለጋዎችን ለማድረግ ወሰነ። ያኔ ነበር በአጋጣሚ ሲልክ ሮድን ያገኘ ሰው በመምሰል በለጠፋቸው የኦልቭሪፍት መስመር ላይ ጽሑፎች የደረሰው። አልፎርድ በጽሑፎቹ የተጠቀመበትን ስም አስተዋለ፣ አልቶይድ። በተጨማሪም አልቶይድ በቢትኮይን ፎረም ላይ የአይቲ ገዛ የጠየቀበትን ሌላ ጽሑፍ ያስተዋለ ሲሆን ይህም የእሱን የግል ኢሜይል አካቶ ነበር። አልቶይድ የሚለውን የተጠቃሚ ስም የተጠቀመው ሰው በስታክ ኦቨርፍሎ ላይ ከቶር ጋር የተያያዘ ጥያቄ ለጥፎ ነበር። ከዚያም ብዙም ሳይቆይ ያ ተጠቃሚ ስሙን ከአልቶይድ ወደ ፍሮስቲ ቀየረ። አልፎርድ በወቅቱ የፍሮስቲን ስም አስፈላጊነት አያውቅም ነበር። ነገር ግን ያገኘው ነገር ሊከታተለው የሚችል እውነተኛ ስም ነበር። ሮዝ ኦልቭሪፍትን በጎግል ፈለገ እና ይልቁንም ሚስጥራዊ የሆኑ የህይወት ግቦች ያሉት የአንድን ወጣት የሊንክዲን ፕሮፋይል አገኘ። እጅግ በጣም ሰፊና ስርዓታዊ የሆነ የኃይል አጠቃቀም ያለው በድርጅቶችና በመንግስት መካከል ነው። ስለዚህ ይህ የእኔ የወቅቱ የትኩረት ነጥብ ነው። አልፎርድ ራሱን ጠየቀ። ሮዝ ኦልቭሪፍት ከሲልክ ሮድ በስተጀርባ ያለው አእምሮ ሊሆን ይችላል? ከዚያም ሌላ የእንቆቅልሹ ክፍል መጣ። በሐምሌ 2013 የዩኤስ የጉምሩክና የድንበር ጥበቃ መኮንኖች ከካናዳ ወደ አሜሪካ የሚገቡ 9 የሐሰት መታወቂያዎችን ያዙ። የሀገር ውስጥ ደህንነት ወኪሎች ለታለመለት ተቀባይ ጉብኝት ለማድረግ ወሰኑ። ኦልቭሪፍት በነበረበት አድራሻ በሳን ፍራንሲስኮ 2260 15ኛ አቨኑ ላይ ብቅ አሉ። ከጓደኛው ጋር ይጋራው ከነበረው ቦታ ወጥቶ በጥሬ ገንዘብ ኪራይ ወደሚከፈልበት በግሬክስ ሊስት ያገኘውን ንዑስ ኪራይ ቤት ገብቶ ነበር። የሐሰት ማንነት መያዝን ጨምሮ ሁሉንም ጥንቃቄዎች አድርጎ ነበር። ሁልጊዜ በኮምፒውተሩ ላይ ለምን እንደሚሆን ሲገልጽ ከቴክሳስ እንደመጣ በአይቲ ውስጥ እንደሚሰራ ተናግረው ስለነበር የክፍል ጓደኞቹ ጆሹዋ ቴሪ ብለው ያውቁት ነበር እና በቅርቡ ከአውስትራሊያ መመለሱን መናገሩ ሞባይል ስልክ አለመያዙን ብዙም አጠራጣሪ እንዳይሆን አድርጎታል። ጆሹዋ ለብቻው ይኖር ነበር እና ለአንድ ሰው የሚሆን የበሬ ስጋ እራት ይመገብ ነበር። ወኪሎቹ ኦልቭሪፍትን ሲጠይቁት
በግልጽ እንደተጨነቀ አስተዋሉ። የሐሰት መታወቂያዎቹን መግዛቱን አልተቀበለም። ይልቁንም የሲልክ ሮድን እድገት እና የደህንነት ጉዳዮችን ለማቋቋም ተጨማሪ ሰርቨሮችን ለመከራየት እንዲችል የገዛቸው መሆኑን አልተናገረም። አቃቢ ሕጎች በኋላ ላይ እንደገለጹት በዶሚኒካን ደሴት ላይ ዜግነት ከመፈለግ ጨምሮ ለስደት ሕይወት ተዘጋጅቶ ነበር። ኦልብሬክት በደጃፉ ላይ ለታዩ ወኪሎች በግምታዊ ሁኔታ ማንም ሰው በሲልክ ሮድ በሚባል ድረገጽ ላይ የፈለገውን መግዛት እንደሚችል በፈቃደኝነት ነገራቸው። ወኪሎቹ ስለ ሲልክ ሮድ ሰምተው አያውቁም ነበር። ስለ ማንኛውም የፌዴራል ምርመራዎች የሚያውቁት ነገር አልነበረም። ነገር ግን ድርጊቱን መዝግበውታል። ስለዚህ ኢንተርናል ሬቨኒው ሰርቪስ ወኪል ጋሪ አልፎርድ በኦልብሬክት ላይ ሌላ ፍለጋ ሲያደርግ ያንን የሀገር ውስጥ ደህንነት መዝገብ በሐሰት መታወቂያዎች ላይ አገኘ። ይህም ትክክለኛውን ሰው እንደያዙ እምነቱን አጠናከረለት። ሁሉም መስሪያ ቤቶች ያላቸውን ነገር ለማየት አልፎርድ በስልክ ሲገናኝ የእንቆቅልሹ ክፍሎች በመጨረሻ አንድ ላይ መጡ። አልፎርድ በአንድ ፎረም ላይ ያገኘውን ፍሮስቲ የሚለውን የተጠቃሚ ስም ጠቀሰ። ያ የኤፍቢአይ ወኪል ታርቤልን አስደነገጠው። እሱ ፍሮስቲ ድሬድ ፓይሬት ሮበርትስ ለመግባት የሚጠቀምበት የኮምፒውተር ስም መሆኑን ያውቅ ነበር። ሮስ ኦልብሬክት ድሬድ ፓይሬት ሮበርትስ መሆኑን አወቁ። ማስረጃ ፍለጋ የፌዴራል ወኪሎች በሄደበት ሁሉ ተከተሉት። በተጨማሪም ለጂሜይሉ መጥሪያ ነበራቸው እና ድሬድ ፓይሬት ሮበርትስ ወደ ሲልክ ሮድ በገባ ቁጥር ኦልብሬክትም ወደ ጉግል አካውንቱ እንደገባ አስተዋሉ እና ድሬድ ፓይሬት ሮበርትስ በወጣ ቁጥር ኦልብሬክትም ከጉግል አካውንቱ ይወጣል። ነገር ግን ይህ እሱን ለመያዝ በቂ እንደማይሆን ያውቁ ነበር። ተጨማሪ ማስረጃ ያስፈልጋቸው ነበር። ኦልብሬክት ላፕቶፑን ከፍቶ ሆኖ እና በሲልክ ሮድ ላይ እንደ ድሬድ ፓይሬት ሮበርትስ ገብቶ እያለ ሊይዙት ይገባ ነበር። ወኪሎች ፋይሎቹን ማግኘት እንዲችሉ ያልተቆለፈ ኮምፒውተርም አስፈላጊ ነበር። ይህንን ለማድረግ አስቸጋሪ ሊሆን ይችላል። ባለስልጣናት የእሱን ምርጥ ዕድል ሳይዘጋጅ ድንገት መያዝና በህዝብ ቦታ ማሰር እንደሆነ ያውቁ ነበር። የሀገር ውስጥ ደህንነት ወኪል ያሬድ ደሬጊያን አሁንም የሲልክ ሮድ ሰራተኛ ሲረስን በመምሰል ከድሬድ ፓይሬት ሮበርትስ ጋር ያለውን ግንኙነት ቀጥሏል። ይህ ግንኙነት ለወጡት እቅድ ወሳኝ ነበር። በጥቅምት 1 2013 ከቀኑ 9 ሰዓት አካባቢ ደሬጊያን ድሬድ ፓይሬት ሮበርትስ ሲገባ አየው። ኦልብሬክት በሳን ፍራንሲስኮ የህዝብ ቤተ መጻሕፍት ግሌን ፓርክ ቅርንጫፍ በሳይንስ ልብ ወለድ ክፍል ውስጥ ተቀምጦ ነበር። ደሬጊያን ሲረስን በመምሰል ከድሬድ ፓይሬት ሮበርትስ ጋር ውይይት ጀመረ። ሰላም፣ እዚያ ነህ? ሄይ፣ እንዴት ነህ? ደህና ነኝ፣ አንተስ? ጥሩ። ምልክት ከተደረገባቸው መልእክቶች አንዱን ልታይልኝ ትችላለህ? ምልክት ለተደረገባቸው መልእክቶች ድሬድ ፓይሬት ሮበርትስን ብቻ ሊደርስበት የሚችለው ዋናው የአስተዳደር ክፍል ውስጥ ነበሩ። ድሬድ ፓይሬት ሮበርትስ መለሰ፣ በእርግጥም እችላለሁ፣ ልግባሽ። ለእኔ መስራት ከመጀመሪ በፊት በቢትኮይን ልውውጥ አድርገሃል አይደል? ኦልብሬክት ይህንን የጠየቀው ለደህንነት ሲባል ነው። ምክንያቱም እውነተኛው ሲረስ ብቻ መልሱን ያውቃል። ለባለስልጣናት እንደ እድል ሆኖ እውነተኛው ሲረስ ለደህንነት ጥያቄው እንዴት መመለስ እንዳለባት ነግራቸው ነበር። ወኪል ደሬጊያን ትክክል መሆኑን ተስፋ በማድረግ እንዲህ ሲል ጻፈ። አዎ፣ ለጥቂት ጊዜ ብቻ። በጣም አስደሳች፣ አስጨናቂ ቅጽበት ነበር። ከዚያም በላይ አይደለም። በሪፖርት መስፈርቶች ምክንያት አቆምኩ። እርጉም ተቆጣጣሪዎች አይደሉም። እሺ፣ የትኛውም ጽሑፍ ደሬጊያን ኦልብሬክትን አሁን የአስተዳዳሪ ስክሪን እያየ መሆኑን አወቀ። በቤተ መጻሕፍት ውስጥ ለተቀመጡት ሌሎች ወኪሎች እርምጃ እንዲወስዱ ምልክት ሰጠ። ብዙም ሳይቆይ በኦልብሬክት አቅራቢያ ሁከት ተፈጠረ። አንዲት ሴት ፋኪው ስትል ጮኸች። ሰውየው ሊመታት ያሰበ ይመስል ነበር። ኦልብሬክት ጠቡን ለማየት ዘወር ሲል አንድ ወኪል ዘልቆ በመግባት ክፍት ላፕቶፑን ነጠቀው። ኦልብሬክት ታስሮ ተወሰደ። ሲከራከሩ የነበሩት ወንድና ሴት ትኩረት ለመስረቅ የተደረገ ማታለያ የተፈጠሩ ሚስጥራዊ ወኪሎች ነበሩ። የኦልብሬክት ቤተሰቦችና ጓደኞች ደነገጡ። ያወቁት ደግ ተጫዋች አፍቃሪ ሰው እንዴት ዓለም አቀፍ የዕፅ ገበያን ያካሄደው ያው ሰው ሊሆን ይችላል? ማመን አልቻሉም። ኦልብሬክት በ7 ክሶች ተከሷል። በኢንተርኔት አማካኝነት አደንዛዥ ዕፅ ማሰራጨትና ቀጣይነት ባለው የወንጀል ድርጅት ውስጥ መሳተፍን ጨምሮ በሁሉም ክሶች ጥፋተኛ ለመሆኑን ተከራከረ። ችሎቱ ጥር 13 ቀን 2015 የተጀመረ ሲሆን ለ3 ሳምንታት ቆይቷል። ብዙዎቹ የኦልብሬክት ደጋፊዎች መጥተው ነበር። ጥፋተኛ ነው የሚል ውሳኔ የፍትህ መጓደል እንደሚሆን ያምኑ ነበር። በፍርድ ቤት የኦልብሬክት መከላከያ ጠበቃ እሱ ድሬድ ፓይሬት ሮበርትስ እንዳልሆነ ስሙንና ሲልክ ሮድን ለሌላ ሰው አሳልፈው እንደሰጠ ተከራክረዋል። ነገር ግን ዳኞቹ አልተቀበሉትም። በየካቲት 5 ቀን 2015 የፌዴራል ዳኞች ሮስ ኦልብሬክትን በ7ቱ ክሶች ጥፋተኛ አድርገውታል።
ከፍርድ ውሳኔው በፊት ኦልቭሪፍት ለዳኛዋ ደብዳቤ በመጻፍ የበለጠ ቀላል ቅጣት እንዲሰጠው ለመነ። ወጣትነቴን አሳልፌያለሁ፣ እናም የመካከለኛ ዕድሜ ዓመታቶቼን መውሰድ እንዳለብሽ አውቃለሁ። ነገር ግን እባክሽ የእርጅና ዘመኔን ተይልኝ። እባክሽ በዋሻው መጨረሻ ላይ ትንሽ ብርሃን ተይልኝ፣ ጤናማ ሆኜ ለመቆየት ምክንያት እንዲሆነኝ፣ ወደፊት ስለሚመጡ የተሻሉ ቀናት ለማለም ምክንያትና ፈጣሪን ከመገናኘቴ በፊት በነፃው ዓለም ራሴን ለመቤዠት እድል ስጭኝ። በግንቦት 29 ቀን 2015 የዩኤስ ዲስትሪክት ዳኛ ካትሪን ቢ ፎረስት ቅጣቷን አስተላለፈች። አንተ የመርከቧ ካፒቴን ነበር። እንደ ድሬድ ፓይሬት ሮበርትስ ሆነህ የራስህን ህጎች አውጥተሃል እና እነዚህን ህጎች ባሰብከው መንገድ አስከብረሃል እና ያ ያለምንም ገደብ ያለ ዓለም አልነበረም። ያ የመጨረሻው ነፃነት ዓለም አልነበረም። የፈጠርካቸው ህጎች ዓለም ነበር። እነሱ የአንተ ህጎች ነበሩ። ስለ ሲልክ ሮድ እንደ አንዳች የነፃነት ቦታ ማሰብ ልብ ወለድ ወይም ውሸት ነው። ከብሮንክስ ሜታምፌታሚን ወይንም ሄሮይን ወይንም ክራክ የሚሸጥ ምንም አይነት የዕፅ አከፋፋይ ለፍርድ ቤት እነዚህን አይነት ክርክሮች አቅርቦ አያውቅም። ይህ መብት ያለው ክርክር ነው። መብት ካለው ሰው የመጣ ክርክር ነው። አንተ ከማንኛውም ሌላ የዕፅ አከፋፋይ የተሻልክ ሰው አይደለህም እና ትምህርትህ በወንጀል ፍትህ ስርዓታችን ውስጥ ልዩ ቦታ አይሰጥህም። ለምን ያደረግከውን እንዳደረግ የበለጠ ለመረዳት የማይቻል ያደርገዋል። በማያቸው በእነዚህ ሁለት ሰዎች መካከል ምርጫ ለማድረግ ምንም ምክንያት የለም። የወንጀል ድርጅቱ መሪ የሆነው ኦልቭሪፍት እና የሚታወቀውና የሚወደደው ኦልቭሪፍት። ግልጽ የሆነው ነገር ሰዎች በጣም ውስብስብ መሆናቸው ነው። እናንተ ከነሱ አንዱ ነህ። በብዙ የተለያዩ ባህሪያትና በብዙ መገለጫዎች የተገነቡ ናቸው፣ ምንም አይነት ነጠላ ባህሪ ሳይገልጻቸው። እና በኦልቭሪፍት ውስጥ ጥሩ ነገር አለ፣ ምንም ጥርጥር የለኝም። ነገር ግን መጥፎም አለ። እና ከሲልክ ሮድ ጋር በተያያዘው ያደረግከው ነገር ለማህበራዊ መዋቅራችን እጅግ አጥፊ ነው። አቶ ኦልቭሪፍት፣ በሀገራችን ስም እዚህ የተሰጠው ፍርዴ ነው። በሁለተኛውና በአራተኛው ክስ በአንድ ጊዜ የሚሄድ የዕድሜ ልክ እስራት ተፈርዶብሃል። በአምስተኛው ክስ 5 ዓመት እስራት በአንድ ጊዜ የሚሄድ፣ በስድስተኛው ክስ 15 ዓመታት እስራት እሱም በአንድ ጊዜ የሚሄድ እና በሰባተኛው ክስ የገንዘብ ማጠብ ወንጀል 20 ዓመት እሱም በአንድ ጊዜ የሚሄድ ተፈርዶብሃል። በፌዴራል ስርዓት ውስጥ ይቅርታ የለም እና ዕድሜ ልክህን በእስር ቤት ታሳልፋለህ። ይህ አቃቢ ሕግ ከጠየቀው በላይ እጅግ የራቀ ነበር። ኦልቭሪፍት ሲልክ ሮድ ትልቅ ስኬት ሆኖ ታዋቂ ለመሆን ተስፋ አድርጎ ነበር። በአቃቢ ሕግ ለዳኞች በተነበበው የማስታወሻ ደብተር መሰረት ኦልቭሪፍት እንዲህ ሲል ጽፏል። አንድ ቀን ስለ ህይወቴ የሚተርክ ታሪክ ሊጻፍ እንደሚችል ገምታለሁ እና ስለ እሱ ዝርዝር ዘገባ መኖሩ ጥሩ ይሆናል። ህልሙ እውን ሆነ፣ ግን ምናልባት እሱ እንዳሰበው በነበረው መንገድ አልነበረም። ኤፍቢአይ በኋላ ላይ የኦልቭሪፍትን መካሪ ቫራይቲ ጆንስ በ2015 በታይላንድ የተያዘው ሮጀር ቶማስ ክላርክ የተባለ ካናዳዊ መሆኑን አወቀ። በ2020 ክላርክ በማንሃተን ፍርድ ቤት ከፍተኛ መጠን ያለው አደንዛዥ ዕፅ ለማሰራጨት በማሴር ጥፋተኛነቱን አመነ። ስለ ሲልክ ሮድ ሲመረምሩ ስለነበሩት 2 ብልሹ መኮንኖች የቀድሞው የዲኤ ወኪል ካርል ፎርስ በማስፈራራት በገንዘብ ማጠብና ፍትህን በማደናቀፍ ወንጀል የ6 ዓመት ተኩል እስራት ተፈርዶበታል። የቀድሞው የደህንነት አገልግሎት ወኪል ቮን ብሬጅስ በገንዘብ ማጠብና ፍትህን በማደናቀፍ ክስ ወደ 6 ዓመት ገደማ እስራት ተፈርዶበታል። በኋላም ከዩኤስ መንግስት ሌላ የቢትኮይን ስርቆት በመፈጸሙ ተጨማሪ የ2 ዓመት እስራት ተፈርዶበታል። አብራችሁኝ ስለቆያችሁ እያመሰገንኩ በቀጣይ እስክንገናኝ በቸር ቆዩልኝ።